ሰላም ሰላም ውድና የተከበራችሁ የካላቦይ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው? አከም ነገ ጅርቱ ፈዩማ ነገኝ ወዳዳ ኦሮምኛ እየተማራችሁ ነው። ይሄ ቻናል ኦሮምኛ የምንባልበት ቻናል ነው። ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ከዚህ በፊት የነበሩትን ቪዲዮዎችም ስላሉ እሱን ማየት ትችላላችሁ። ወሪ አማርፈስ በረቹ በርባደን ቻናል አከናጀረት አረጋችሁን የደንዴሱ አከራ በረተን አብዲ ቀባ እንደምትማሩበት ተስፋ አደርጋለሁ። ዛሬ ይዤላችሁ የመጣሁት ክፍል 21 ደርሰናል። ክፍል 21 ይዤላችሁ የመጣሁት ዛሬ ለርን አፋን ኦሮሞን በአማርኛ መማር ክፍል 21 ላይ ደርሰናል። ዛሬ ይዤላችሁ የመጣሁት ሂካ ሂሞተፊ የቾታ ይላል። ሂካ ሂሞተፊ የቾታ ማለት የቃላቶች እና አረፍተ ነገሮች ትርጉም ነው የምናየው። የተለያዩ አረፍተ ነገሮችንና ቃላቶችን ትርጉማቸውን እናያለን ማለት ነው። አንድ ባንድ የተለያዩ ብዙ ጊዜ የምንጠቀምባቸው ሰዎች የሚጠቀሙባቸው የተለመዱ አረፍተ ነገሮችንና ቃላቶችን ማለት ነው። እና እስቲ ወደ ቃላቶቹ እናልፋለን። አረፍተ ነገሮችና ቃላቶች እዚህ ጋር ምን ይላል? አቲ ጨራ ቀቤሳ ይወርላኪ የምንለው ማለት ነው። ብዙ ጊዜ ሰዎች ይጠቀሙታል። አቲ ጨራ ቀቤሳ እድለኛ ነህ ማለት ነው በአማርኛ። አቲ ጨራ ቀቤሳ እድለኛ ነህ። አቲ ጨራ ቀቤሳ እድለኛ ነህ ማለት ነው። ዳበዱ ስቶፕ ማለት ነው። ስቶፕ ዳበዱ ቁም። ዳበዱ ማለት ቁም ማለት ነው። ዳበዱ ቁም። ዳቢ ማለት ደግሞ አቁሙ። እሱም ስቶፕ ነው። አቁም ማለት ነው። ዳቢ ማለት አቁም። ዳቢ ጨሊሲ ማለት ዝም በል ወይም ዝም በይ፣ ዝጋ ማለት ነው። ሸት አፕ ዝጋ። ጨሊሲ ዝም በል። ጨሊሲ ኢሳን ህየይዳ። ኢሳን ማለት እነሱ ማለት ነው። ኢሳን ህየይዳ። ህየይ ማለት ደግሞ ህየሳ ማለት ደሃ ነው። ህየይዳ ደሃዎች ናቸው ማለት ነው። ኢሳን እነሱ ደሃዎች ናቸው፣ ድሆች ናቸው። they are poor ማለት ነው። እነሱ ደሃዎች ናቸው፣ ደሃ ናቸው ማለት ነው። ኢሳን ህየይዳ። ህየሳ ማለት ደሃ ነው። ሶሬሳ ማለት ደግሞ ሀብታም ማለት ነው በኦሮምኛ። ሶሬሳ ሀብታም፣ ህየሳ ደግሞ ደሃ ማለት ነው። ኢሳን ህየይዳ ሲል ደሃዎች ናቸው ማለት ነው። ኢሼን ማለት እሷ ማለት ነው። ሶሬቲዳ እሷ ሀብታም ናት። she is rich ስህተት አለበት። she is rich ነው። ኢሼን ሶሬቲዳ she is rich እሷ ሀብታም ናት። ሶሬቲ ማለት ሀብታም ማለት ነው። ኢኒ ቤከዳ ኢኒ ማለት ደግሞ እሱ ማለት ነው። እነዚህን አንድ ባንድ ያዟቸው። ፊት ለፊት ላይ ያሉትን ማለት ኢሳን እነሱ ማለት ነው። ኢሼ ማለት እሷ ማለት ነው። ኢኒ ማለት ኢሳ ማለት ነው። ቤካዳ ማለት ደግሞ ቤካ አዋቂ ነው። ቤኩ ማወቅ ነው። ቤካ አዋቂ እና አንድ ላይ አሁን እዚህ ጋር ኢኒ ቤካዳ ሲል እሱ አዋቂ ነው። ኢኒ ቤካዳ እሱ አዋቂ ነው ማለት ነው። ኢኒ ኪታባ ሃራ ቀባ። ኢኒ ኪታባ ሃራ ቀባ። ኢኒ እሱ ማለት ነው። ኢኒ ኪታባ መጽሐፍ ነው። ሃራ ቀባ። ሃራ ማለት አዲስ ማለት ነው። አንድ ላይ እሱ አዲስ መጽሐፍ አለው። ኢኒ እሱ ኪታባ መጽሐፍ፣ ሃራ አዲስ፣ ቀባ ማለት ደግሞ አለው ነው። አንድ ላይ ኢኒ ኪታባ ሃራ ቀባ እሱ አዲስ መጽሐፍ አለው ማለት ነው። ቤለኤን ጅራ ርቦኛል ማለት ነው። ቤላው
ቤላ ረሃብ ነው። ቤላኦ መራብ ነው። ቤለኤን ጅራ ተርቤያለሁ ወይም ርቦኛል ማለት ነው። ቤለኤን ጅራ ማለት ቤለኤን ጅራ ርቦኛል ማለት ነው። አሬን ጅራ አሬን ጅራ ተናድጃለሁ ማለት ነው። አሬን ጅራ ተናድጃለሁ። አሩ ማለት መናደድ ነው። ጅራ ካለ በቃ ሆኗል ማለት ነው። ጅራ አሬን ጅራ ኛዴ ጅራ ገመዴን ጅራ 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 እያለ ይሄዳል። ገመዴን ጅራ ለምሳሌ እዚህ ጋር ገመዴን ጅራ ገመዱ መደሰት ነው። ገመዴን ጅራ ካለ ግን ደስተኛ ነኝ ተደስቻለሁ ማለት ነው። ደስተኛ ነኝ። ገመዴን ጅራ ደስተኛ ነኝ። ፈርዳ ፊዴ ፈርዳ ፊዴ ፈርዳ ፈረስ ነው። ፊዴ አመጣ ነው። ፊዴ አመጣ ፊዱ ማምጣት እና ፈርዳ ፊዴ አሁን ምንድነው የዚህኛው ፈረስ አመጣ ነው የሚለው he brought a horse ፈርዳ ፊዴ ፈረስ አመጣ። ኢልማ ኮ ማለት የኔ ማለት ነው እና ኢልማ ልጅ ነው። ስለዚህ አንድ ላይ ምንድነው ልጅ ማለት ነው። ለወንድ ልጅ ማለት ነው። ኢልማ ወንድ ልጅ ነው እና ኢልማ ኮ ማለት ልጄ ማለት ነው። ወንድ ልጅ ማለት ነው። ወንድ ልጅ ወይ ልጄ ማለት ነው። ኢንተላ ኮ ማለት ደግሞ እሱም ልጄ ነው ግን ሴት ልጅ ማለት ነው። ኢንተላ ኮ ኢንተላ ሴት ኢልማ ወንድ ኮ የኔ ማለት ነው። አንድ ላይ ምንድነው ኢንተላ ኮ ልጄ ማለት ነው። ለሴት ማለት ነው። ኢንተላ ኮ ነው የምትባለው ማይ ዳውተር ማለት ነው። ዲርሰኮ ኮ ማለት የኔ እያለ ነው የሚሄደው። ዲርሰኮ ማለት ባሌ ማለት ነው። ዲርሰኮ ባሌ ዲርሰኮ ባሌ። ሃዳ መናኮ ምስቴ ማለት ነው። ሃዳ መናኮ ምስቴ ማይ ዋይፍ ሃዳ መናኮ ሃዳኮ ማለት እናቴ ማለት ነው። ሃዳኮ እናቴ ማይ ማዘር። ኢኒ ናማ በረቴዳ ኢኒ እሱ ማለት ነው። አይተናል። ይሄንን ናማ ሰው ነው። ኢኒ ናማ በረቴዳ ማለት እሱ የተማረ ሰው ነው። ኢኒ ናማ በረቴዳ እሱ የተማረ ሰው ነው። አርጎ ነሚች ቤከዳ ነሚች ቤከዳ ሰውየው አዋቂ ነው። ነሚች ማለት ሰውየው ማለት ነው። ቤከዳ ስንል አዋቂ ነው። ቤኩ ማወቅ ነው እና ቤከዳ ቤክቱዳ አሁን ቤክቱዳ ማለት አዋቂ ናት ነው። ለሴት ነው ቤክቱዳ ማለት ቤከዳ ካልን ግን ለወንድ ነው አዋቂ ነው ማለት ነው። ኢሼን ጎታ ኢሼን ጎታ ኢሼን ማለት እሷ ማለት ነው። አይተናል። እሷ ጀግና ናት። ጎታ ማለት ጀግና ነው በኦሮምኛ። ጎታ ጀግና ነው የሚባለው እና ኢሼን ጎታ ማለት እሷ ጀግና ናት ማለት ነው። ኢሼን ጎታ እሷ ጀግና ናት። ለወንድ ሲሆን ደግሞ ኢኒ ጎታ እሱ ጀግና ነው ማለት ነው። ኢኒ ገባበዳ ገባባ አጭር ነው በኦሮምኛ። ኢኒ ገባበዳ ማለት እሱ አጭር ነው ማለት ነው። ኢኒ ገባበዳ እሱ አጭር ነው። ገባባ አጭር ማለት ነው። ኢን አሪን አትናደድ ማለት ነው። ለሴትም ይሆናል። ሂን አሪን ለሴትም ሂን አሪን ነው የምንለው፣ ለወንድም ሂን አሪን ነው እና አትናደድ ወይም አትናደጂ ማለት ነው። ሂን አሪን አሩ መናደድ ነው። ሂን አሪን ካን ደግሞ አትናደድ አትናደጂ ማለት ነው። ሌላ ዴምኑ እንሂድ ማለት ነው። ዴምኑ ማለት እንሂድ ማለት ነው። ዴምኑ እንሂድ። ዱግኑ እንጠጣ። ዱግኑ
እንጠጣ ማለት ነው። እና ምን መስላችሁ እዚህ ጋር አሁን ሃ እያልን የምንጠቀመው ለምሳሌ መሄድ ዴሙ ነው በኦሮምኛ እና ለመሄድ ስንፈልግ እንሂድ ለማለት ዴምኑ ሃ ዴምኑ ነው የምንለው። ሃ ኛኑ፣ ሃ ዴምኑ፣ ሃ ቴኑ፣ ሃ ዱግኑ፣ ሃ ረፍኑ እያለ ነው እነዚህ የምንጠቀማቸውና እናድርግ ማለት ነው። ያንን ነገር ሃ ብለን ከዛ እናርግ እንደማለት ነው። ሃ ኛኑ አሁን እዚህ ጋር ሃ የሚለው አኒ ሃ ዱጉ ይላል። አሁን ልጠጣ ማለት ነው። ሃ ዱጉ አኒ ሃ ዱጉ እኔ ልጠጣ ማለት ነው። እና ሃ ዱጉ ካለ ልጠጣ ማለት ነው። ሃ ኛኑ ካለ እንብላ ነው እኛ ማለት ነው። ኛኑ ብዙ ነን ማለት ሃ ኛዱ ቢል ኖሮ ልብላ ማለት ነው። ሃ ኛዱ ቢል ልብላ ማለት ነው። እዚህ ጋር የሚለው ሃ ኛኑ ነው የሚለው። ሃ ኛኑ ማለት እንብላ ማለት ነው። ሃ ኛኑ እንብላ፣ ሃ ዴምኑ እንሂድ፣ ሃ ዱግኑ እንጠጣ፣ ሃ ዱጉ ልጠጣ፣ ሃ ኛኑ እንብላ ማለት ነው። ሃ በሬሱ ልጻፍ፣ ሃ በሬሱ ልጻፍ ማለት ነው። እኔ ሌት ሚ ራይት ማለት ነው። አኒ ሃ በሬሱ ልጻፍ ማለት ነው። ሃ በሬሲኑ እኛ ማለት ነው። በሬሲኑ ኑ ሲል ደግሞ በዛ እንላለን ማለት ነው። እኛ እንጻፍ እንደማለት ነውና ሃ በሬሲኑ እንጻፍ፣ ሃ በሬሲኑ እንጻፍ። ሃ መርአዱ፣ ሃ መርአዱ ልወያይ ማለት ነው። ሃ መርአዱ ልወያይ፣ አኒ ሃ መርአዱ ልወያይ። ሃ መርአኑ፣ ሃ መርአኑ እንወያይ። ኑ ሲል ብዛት ነው የሚያሳዩኛ እና እኛ እንደማለት ኑ። ሃ መርአኑ እኛ እንደማለት ነው። ኑ እንወያይ ማለት ነው። ሃ ዴመን፣ ሃ ዴመን ማለት ደግሞ ምንድነው? ይሂድ፣ ይሂዱ ነው። ሃ ዴሙ ይሂድ ነው። ሃ ዴመን ይሂዱ ነው። እነሱ እንደማለት ነው። ይሄ ሃ ዴመን ሲል ይሂዱ ሊዘምጉ ማለት ነው። ሃ ዴመን። ሃ ዱጉ ይጠጣ፣ ሃ ዱጉ ይጠጣ። አሁን ይሄ ለሌላ ሰው ነው እያልን ያለ ነው። ሶስተኛ ሰው የቅድሞቹ ለራሳችን እኛ ስናወራ የምንጠቀማቸው ነበሩ። አሁን ደግሞ ለምሳሌ እነሱ ከሆነ ሃ ዴመን ሲል ይሂዱ ማለት ነው። ሃ ዴመን ይሂዱ። ሃ ዱጉ ይጠጣ፣ ሃ ዱጉ ይጠጣ። ሃ ኛቱ ይብላ፣ ሃ ኛቱ ይብላ። ሃ ኛቱ ማ እሱ ማለት ነው። ሃ ኛተን ይብሉ፣ ሃ ኛተን ይብሉ እነማ እነሱ። ሃ ኛተን ይብሉ። ሃ በሬሱ ይጻፍ። አንድ ባንድ መያዝ አለባችሁ እነዚህን። ሃ በሬሰን ካል ይጻፉ ነው። ሃ በሬሱ ካለ ይጻፍ ነው። ሃ በሬሱ ይጻፍ፣ ሃ በሬሰን ካለ ደግሞ ይጻፉ ነው። ሃ በሬሰን ይጻፉ እዚህ ጋር አለ እና ሃ በሬሰን ይጻፉ፣ ሃ በሬሰን ይጻፉ። ሃ መርአቱ፣ ሃ መርአቱ ይወያይ። ሃ መርአዱ ካለ ለምሳሌ ልወያይ ማለት ነው የቅድሙ ጋር። ሃ መርአቱ ካለ ደግሞ ይወያይ ማለት ነው። ሃ መርአቱ ይወያይ። ሃ መርአተን እነማ እነሱ። ሃ መርአተን ይወያዩ ማለት ነው። ሃ መርአተን ይወያዩ። ሃ መርአቱ ይወያይ፣ ሃ በሬሰን ይጻፉ፣ ሃ መርአተን ይወያዩ። አተን እነሱ ማለት ነው። እነዚህ አሁን ፖሴሲቭ ናውንስ የሚባሉትን ደግሞ እናያለን። ይሄ ባለቤትነትን የሚገልጹ ማለት ነው። ባለቤትነትን እንዴት ነው? ለምሳሌ የኔ፣ ያንተ፣ ያንቺ የምንላቸውን ጠቅላላ ስናወራ ኪያ ሲንል የኔ ማለት ነው ለምሳሌ። እና እነዚህን በሴንቴንስ ሂማ ኬሰት ይላላ
jechoota kanneen jechuudha. ለምሳሌ kan koo jechuun የኔ ማለት ነው። ማይ እና ማይን kan koo የኔ ማለት ነው። kan koo የኔ ኮ መቃ ኮ ማና ኮ ቁቤ ኮ እያለ የሚሄደው የኔ ማለት ነውና ኮን እንቀጥልበታለን። መጀመሪያ የኛ የሆነውን ነገር እንጠራውና ከዛ ኮ ካል የኔ ማለት ነው። እና ከንኬ ስንል ደግሞ ያንተ ወይም ያንቺ ወይም ከንኬ ሲል ደግሞ የናንተ ከንኬ ያንተ ወይም ያንቺ ከንኬሰን ሲሆን ደግሞ የናንተ ዩርስ ማለት ነው። ከንኬሰን ማለት ዩርስ ነው። ከንኬ ማለት ደግሞ ዩር ያንተ jechuudha ከንኬ jechuun ያንተ jechuudha afaan amaariffaatiin ከንኬሰን jechuun ደግሞ የናንተ jechuudha ከንኬሰን የናንተ jechuudha afaan amaariffaatiin ከን ኢሳ ማለት ደግሞ ከን ኢሳ የርሱ ማለት ነው። ከን ኢሳ የርሱ ሂስ የርሱ jechuun ኦሮሚፋን ከን ኢሳ jedhame jechuudha ከን ኢሳ የርሱ ማለት ነው። ከን ኢሼ የርሷ የርሷ jechuun ኦሮሚፋን ከን ኢሼ jechuudha የርሷ ከን ኢሼ ከን ኢሳኒ ለሚለው ደግሞ የነርሱ ዜር ዜርስ ከን ኢሳኒ የነርሱ ከን ኢሳ የርሱ ነው ወይም ከን ኢሼ ሲል ደግሞ የርሷ ነው። ከን ኢሳኒ ሲል ደግሞ የነርሱ ማለት ነው። ከን ኢሳኒ የነርሱ እና ለምሳሌ እነዚህን ተጠቅመን አረፍተ ነገር ሲሰራበት ደብተሪሱን ኬቲ ይላል። ደብተሪሱን ኬቲ ያ ደብተር ያንተ ነው ማለት ነው። ያ ደብተር ያንተ ነው ወይ? ደብተሪሱን ኬቲ ጥያቄ ምልክት ነው። ኬቲ ብሎ እየጠየቀ ነው እሱን። ያ ደብተር ያንተ ነው የሱ ከሆነ ምንድነው መልሱ? ኪያ ይላል። ከን ኮቲ ይላል። ካልሆነ ደግሞ ለምሳሌ የሌላ ሰው ከሆነ ከን ኢሳ ይላል ወይም ከን ኢሺ እያለ ይላል። ከነዚህ ሶስቱን እየተጠቀመ መግለጽ ይችላል ማለት ነው የማን እንደሆነ እና መልሱ ለምሳሌ ምንድነው ብሎ ይመልስለት ደብተሪሱን ኬቲ ለሚለው ምንድነው ያለው እሱ? ከን ኮሚቲ ከን ኢሼቲ ከን ኮሚቲ ማለት የኔ አይደለም ማለት ነው። ከን ኮሚቲ ሚቲ ማለት ኔጌቲቭ አይደለም ማለት ነው። ስለዚህ ከንኮ የኔ ሚቲ አይደለም። ከን ኢሼቲ የርሷ ነው። ከን ኮሚቲ ከን ኢሼቲ የኔ አይደለም የርሷ ነው ብሎ መለሰ ማለት ነው። ኩን ሳንቲማ ኤኙቲ ኩን ሳንቲማ ኤኙቲ ብሎ ሲጠይቅ ይህ ሳንቲም የማን ነው? ኩን ሳንቲማ ኤኙቲ ይህ ሳንቲም የማን ነው ብሎ ጠየቀ። እዚህ ጋር ሳንቲማ ኬቲ ሳንቲማ ኬቲ ኬቲ ማለት ያንተ ማለት ነው እና ያንተ ሳንቲም ነው ያንተ ሳንቲም ነው። ከን ኤኙቲ ብሎ ሲጠይቅ ያንተ ነው ለማለት ኬቲ ሳንቲማ ኬቲ ብለን እንመልስለታለን ማለት ነው። ኬቲ ማለት ያንተ ማለት ነው። ሌላ ጋንጌሌን ሱን ከን ኤኙቲ ጋንጌሌን ሱን ከን ኤኙቲ ጋንጌ በቅሎ ነው። ጋንጌሌን ሲል ደግሞ በቅሎዎች ብዙ መሆናቸውን ነው የሚያሳየው። ሱን ሲል ደግሞ እያሳየ እየጠቆመ ነው ማለት ነው። ያ እነዛ እንደማለት ነው። ከን ኤኙቲ ሲል ደግሞ የማን ናቸው ማለት ነውና ጋንጌሌን ሱን ከን ኤኙቲ ሲል እነዚያ በቅሎዎች የማን ናቸው? እነዛ በቅሎዎች የማን ናቸው? ጋንጌሌን ሱን ከን ኤኙቲ መልሱ ጋር ስንሄድ ምንድነው የሚለው? ከን ኢሳኒቲ ከን ኢሳኒቲ ኢሳኒ ማለት ምንድነው? የነርሱ ማለት ነው። ኢሳኒ እነርሱ ናቸው። ከን ኢሳኒ ሲል ደግሞ የነርሱ ማለት ነው። አሁን ለምሳሌ ኢሳ ስንል እሱ ማለት ነው። ከን ኢሳ ካለ ደግሞ የሱ ማለት ነው የርሱ ማለት ነውና እኔ ካልኩ አኒ ለምሳሌ አኒ ማለት እኔ ማለት ነው። አና ማለት እኔ ማለት ነውና
ኢሼ ስንል እሷ ነውና የርሷ የማለት ከን ኢሼ ብለን እንጨምርበታለን ማለት ኢሳኒ ከሆነ ደግሞ ከን ኢሳኒ የነርሱ ናቸው ብለን መለሰላቸው ማለት ነው። ከን ኤኙቲ ካንግሌን ሱላለው ከን ኢሳኒቲ የነርሱ ናቸው ብሎ መለሰለት። ዛሬ ይሄንን ይመስላል። ጥያቄና መልስ ይዤላችሁ መጥቻለሁ። ጋፊ አዘጋጅቼላችኋለሁ። ጥያቄው ምንድነው? የዛሬው ሂካ ጀቾታ ፊ ሂሞታ አርማን ገዲ አፋን አማሪፋን በሬሲ ሂሞታ ፊ ጀቾታ አርማን ገዲ አፋን አማሪፋን በሬሲ ነው የሚለው። ከዚህ በታች ያሉትን አረፍተ ነገሮችና ቃላቶችን ትርጉማቸውን በአማርኛ ትጽፉልኛላችሁ ማለት ነው። የተረዳችሁትን የምታውቁትን ያህል ትጽፉልኛላችሁ። እዚህ ጋር 10 አስቀምጬላችኋለሁ። ኮመንት ላይ መልሱን ጻፉልኝ። መሞከር አለባችሁ። ሁላችሁም ይሄን ቪዲዮ የምታውቁት መጻፍ አለባችሁ። ላንብብላችሁ። ኡምሪን ኬ ሜቅ ይላል የመጀመሪያው። ኡምሪን ኬ ሜቅ፣ ኡምሪን ኬ ሜቅ። ሁለተኛ አሬን ጅራ፣ አሬን ጅራ። ሶስተኛ ገመዴን ጅራ፣ ገመዴን ጅራ። አራት አፋን ኦሮሞ ቤክታ፣ አፋን ኦሮሞ ቤክታ። አምስት ወጂን ያሉ፣ ወጂን ያሉ። ስድስት አኒ ሂንደንደው፣ አኒ ሂንደንደው። ሰባት ኦቦሌቲ፣ ኦቦሌቲ። 8 ኦቦሌስ፣ ኦቦሌስ። 9 ናፍ ሂንገል፣ ናፍ ሂንገል። 10 አከም ጅርታ፣ አከም ጅርታ። እነዚህን ትርጉማቸውን በአማርኛ ትጽፉልኛላችሁ ማለት ነው። የተረዳችሁትን ያህል የተማራችሁትን ያህል ማለት ነው። ሁሉንም ታውቁታላችሁ። አስተምሬያለሁ ከዚህ በፊት። ለዚህ ቪዲዮም አዲስ ሆናችሁ ካላችሁ ወደ ኋላ ተመልሳችሁ የተለያየ ቪዲዮ እያያችሁ ልታገኙ ትችላላችሁ። እዚህ ጋር ደግሞ በአማርኛ የጻፍኩትን ወደ ኦሮምኛ ትርጉማችሁ ትጽፉልኛላችሁ ማለት ነው። መልሶቹን እነዚህን በኦሮምኛ ትርጉም መጻፍ ማለት ነው። ጀቾታ አስብረት ጅራን ከን አማሪፋን በሬፈመን አፋን ኦሮሞቲ ሂክተኒ በሬሲቱ ጀቹዳ ወሪ አማሪፋ ያልተን ጀቾታ ከና አፋን ኦሮሞቲ ሂከሳኒ በሬሱፍ ያላ ወደ ኦሮምኛ ትርጉሙን ለመጻፍ መሞከር አለባችሁ። እነዚህን አለበለዚያ እነዚህን ፕራክቲስ ማታደርጉ ከሆነ ኦሮምኛን በደንብ ለመልመድ ለማወቅ ትንሽ ያስቸግራል ማለት ነውና ትርጉማችሁን የአረፍተ ነገሮችን የቃላቶችን ገጣጥማችሁ ለማወቅ መሞከር አለባችሁ። እና ላምብላችሁ። ያመኛል ይላል የመጀመሪያው እስኒ ዱብሳ ኩርነኑ ጀልቀበረት ያመኛል፣ ያመኛል። ሁለተኛ ላይ ተጠንቀቅ፣ ተጠንቀቅ። 3 ቶላ እንደምን ዋልክ፣ ቶላ እንደምን ዋልክ። ወደ ኦሮምኛ ነው ትርጉም ጽፉልኝ። 4 መምህር ነኝ፣ መምህር ነኝ። 5 መቼ እንገናኛለን፣ መቼ እንገናኛለን። 6 ማን ልበል፣ ማን ልበል። 7 ግባ፣ ግባ። 8 ምንም አይደለም፣ ምንም አይደለም። 9 ትነግረናለች፣ ትነግረናለች። 10 ወንድምህ መቼ መጣ፣ ወንድምህ መቼ መጣ። እነዚህን በአማርኛ የተጻፉትን ወደ ኦሮምኛ ትርጉማቸውን ጻፉልኝ፣ ኮመንት ላይ አስቀምጡልኝ። መልሱም ትክክል የሆነውን ላይክ አደርግለታለሁ፣ የሞከራችሁትንም ላይክ አደርግለታለሁ እና እኔም ይዤላችሁ መጣለሁ ቀጣይ ቪዲዮ ላይ። መልሱን ግን መሞከር አለባችሁ ሁላችሁም ይሄን ቪዲዮ የምታዩት ማለት ነው። አለበለዚያ ፕራክቲስ ካላደረጋችሁ ይከብዳል ማለት ነው ኦሮምኛን ለማወቅ። እና ስለተከታተላችሁኝ አመሰግናለሁ። መልሱን ኮመንት ላይ አስቀምጡልኝ። ገለቶማ ደህና ሁኑ።